ይሄ ሁሉ መከራ የምታየው በውጭ ሀገር ተንከራተህ ከሀገር ተሰደ የምትኖረው በልተህ ለማደር ነው። የአንተን ሆድ የልጆችን ሆድ ሞልተህ ለማደር ነው። እሺ እውነት ነው። ግን እኮ ለመብላት አይደለም የምንኖረው ለመብላት አይደለም የምንኖረው በልቶ ለማደር ልጆቻችንን አቁርሰ አይ ከዛ ውጪ ብዙ እንትን አለ ነው የምትኖር ካልበላሽ ትኖር ህልም ያለው ኖ ልክ ነሽ። ግን ህልም ያለው ሰው አለው። ለምሳሌ የላይፍ ጎል ይኖራል አይደላችን አፎርስ ይኖራል። ህይወት ካለን አሳክተን መኖር የምንፈልገው ነገር አለ። ግን እነዛንም ነገሮች ለማሳካት you have to eat ለምንኖረውማ ለመብላት ነው። ቴንክ ዩ ሎርድ የምንኖረው ለመብላት ነው። እውነታው እሱ ነው። ሰው ያንን ልበላ ነው መብላት እንደለብን ይንገረን። እኔ አስገባዋለሁ ከተመቸው። እሱ የሚላችሁ ምን መሰላችሁ? ብሉ ሳይሆን 3 ቀን ጾሙና በአራተኛው ቀን ውሃ ጠጡ ነው የሚላችሁ። ደኔ ሰሚሊያ ባለፈው አይቲሽ ደግሞ ዘጋሽኛ የት የሆነ ሞል ከሆነ ሰው ጋር እየወጣችሁ ምናምን ነገር እኛ እየገባን ነበርና like you literally looked at me and I was like hi ምናምን ስልሽ የሆነ ገላምጠሽ ምናምን ነገር ሄድሽ። እየዋሻው ነው እየዋሻው I'm playing no I saw you good. It was like ቅርብ አልነበርንም ሩቅ ነገር ነበረ የነበርነው እና ተላለፍን ነገር እልሻለሁ። ኤልሻዳይም the same thing she did the same thing to me እንደውም እሷንማ ዞር ብዬ አንቺ ለምን እንደሆነ ታውቃለህ? እኔ እኮ በመልክ አላውቅህም ዴኔ አውቃለሁ ዴኔ ሲባል እንጂ በመልክ አላውቅህም ነበረ። ለዛ ነው ለነገሩ ቢዚ ነበራችሁ በጣም በቃ you guys were having fun በቃ ትስቃላችሁና ነፍሳችሁን አታውቁም ነበረ። አሪፍ ወክ ላይ ነበራችሁ እንዴ ተሰብስባችሁ በጣም ፋብላችሁ ነበር ወክ ላይ ስሚ እንዳገኘሁት ልንገርሽ ሊቾ እኔ እንዳውታል አይደለ ቦሌ ከድራማ ፊት ለፊት እዛ ጋር ኤልሻዳ አለኝ። ከዛ ቤት አልኩት። ከዛ እኔ ደግሞ በመልክ አላውቅም ዲኤንኤ ሲባል አውቀዋለሁ ፈርስ አውቀዋለሁ በጣም ፌመስ ነው። ግን እንደዚህ በመልክ አላውቀውም ነበር። ከዛ ዲኤንኤ ነኝ ስሪ ሰላማት እንዴ ነበረ። ኧረ እኔ በመልክ አውቀዋለሁ። እንዴት አይቼክ ዝም አልኩ ዲኤንኤ ነው አይ ለነገሩ ከሰው ጋር አትንሽን አልነበረም ከሆነ ትልቅ አርቲስት ጋር አብረሽ ነበርሽ ምናምን ነገር እና I didn't want to bother you. I was going to say hi ግን I didn't want to bother you. አስተውስኩኝ yeah like I wanted to say hi ደግሞ ባታቀኝስ ምናምን አልኩና I just walked እና ደይኔ አትብሉ ነው የምትለን ምግብ የገባውትም ለዛ ነው። ይኸውልሽ እንግዲህ ያው እንደ ወዳችን ጠላት ምንም እንደሌለን የታወቀ ነው አለ ሰው እኔ አንድ ነገር ነው የምለው የእውነት ማለት ነው። በአሁን ሰዓት ትልቁ ችግር የሰው ልጅ ላይ አስተሳሰብ ችግር ነው። የእውነቴን ነው የማወራው። የእውነት ማለት ሰው በቃ ላይ ከምልሽ ሁሉም ራሱን ትክክል አድርጎ ነው የሚያየው። ኮንፍሊክት ነው ኤቭሪዌር በቃ ጥል ነው አለመስማማት አንተም ራስህን ትክክል አይተን አርገና በቃ like የሁላችንም ችግር ነው። ይሄ እኮ ማለት የሰው ልጆች ችግር ነው። ግን ምልሽ being judgmental and you know like confidence የተለያየ ነገር ነው። ራስሽን ትክክል እንደሆንሽ አድርጎ ማየት ኮንፊደንስ መኖር ማጥናት ማንበብ ማወቅ ጥሩ ነገር ሆኖ ሳለ ግን judgmental መሆንና ምንም አይነት ዕውቀት ስለዛ ሳይኖርሽ ዝም ብሎ ሰውን እንትን ማድረግ በጣም የተለያዩ ነገሮች ናቸው። so እኔ ምንድነው አሁን የምለው ያለሁት መሰለሽ ምግብ ላይ ሆዳችን ንጹህ የማይሆንና ሆዳችን አሪፍ የማይሆን ከሆነ ጭንቅላታችን አሪፍ አይሆንም። I'm telling you ይሄ በስነ ስርዓት በሪሰርች የተደገፈ ነገር ነውና ብዙዎቻችን ችግር ያለብን ላይክ የጭንቅላት ያስተሳሰብ ሳይሆን ሆዳችን ንጹህ ስላልሆነ። ሆድሽ ንጹህ ካልሆነ ጭንቅላትሽ በጭራሽ ንጹህ ሊሆን አይችልም። ሆድ እንዴት ነው ንጹህ የሚሆነው? አይ ሚስ ዩ ቱ ቤዚ so ማአት ነገር አለ ሆዳችን ውስጥ like honestly ሆድ ማለት ሌላ እኮ ጭንቅላት ማለት እኮ ነው። ሁለተኛ ጭንቅላታችን እኮ ነው። like ምልሽ አባቶች እናቶችን ሆዴ ነገረኝ ምናምን ሲሉ ታውቂያለሽ like በጭንቅላትሽ ልታውቂያቸው ማቻቸው ነገሮች ሆድሽ like intuitive የሚባለው intuition
ኢንቱዊሽን ምናምን ላይክ ሆድሽ ላይ ነው ያለው ግን ያ ብላክ ዲዮናል አሁን የድሮ ሰዎች ስለሚጾሙ ምናምን አየሽ ያኛው ክፍት ነው ግን አሁን በቃ በጣም እንትን ስላልን ስፔሻሊ የምንበላው ምግብ ቶክሲክ ስለሆነ ምናምን ይሄ የኢንቱዊሽን እንትኑ ኮምፕሊትሊ ሄዶብናል ምንም ስጋ ጥሩ አይደለም አሁን ስጋ ጥሩ አይደለም ይኸውልሽ ችግሩ መሰለሻው በአሁን ሰዓት ያለ ፋርም እንደኚህ የሚያሳድጉ ላይክ እንደ ከብት ምናምን እንትሚሉ ለፕሮፊት ስለሆነ ያንዳንዳቸውን ተሚያረጉት የሚያበሏቸው ምግብ ኦርጋኒክ አይደለም መድኃኒት ይሰጧቸዋል የተለያየ ላይክ እንትን ያደርጉባቸዋል ይሄ አንቲባዮቲክ አለው እናንተ ሀገር ነው ኖ ኢትዮጵያስ ቢሆን ሳይኮላሽ ከብት መድኃኒት ሳያወጡት የሚያደልባለ ማንም የለም አይሆንም አለ በለዛ አታተርፊ ገባሽ ችግሩ እሱ ነው እንጂ ፋርም በስነ ስርዓት ሳር እየበላ በስነ ስርዓት ያደገ ከብት ከሆነ እንኳን ስጋው አይደለም እበቱ ራሱ መድኃኒት ነው I'm not kidding I'm serious I'm very ዴኒ በነገራችን ላይ ኤልያስ ኤርሚያስ አመር ጋር ራሱ ስጋ በላኩ ሰማ ስጋ ይበላል እኮ እሱ ድሮ አይበላም ነበር ረጅም ጊዜ አይደል አይበላም ነበር ኖ ስጋ ይበላል ኤርሚያስ ከድሮ ጀምሮ ነው ኤርሚያስን ፐርሰናሊ ያውቀዋለሁ I mean I know him at least 15 years በስነ ስራ ፐርሰናሊ ያውቀዋለሁ ኤርሚያስን ይበላል ድሮም እኔ ቪጋን ሆኜ ኖ ይኸውልሽ አንደኛ እኔ የምኖረው አሜሪካን ሀገር ነው ይኸውልሽ ሊያ እዚህ ሀገር ማለት ነው እንዳለ የሚሰጡሽ ላይክ እንትሚያደርጉት ስጋ ፕሮዲዩስ የሚደረገው እንዳለ ፌክ ነው በቃ ይሄ ቺክኑ እንቁላሉ ስጋው ኦልሞስት ፌክ ነው በቃ አርቲፊሻል ነው ገባሽ ሶ አንደኛ ይሄ አንቲባዮቲክ ምናምን የሚባሉ ነገሮች አሉ በጣም መጥፎ የሆኑ ለሰውነታችን ማለት ነው ላይክ ከብቱ እንዲደልብ የሚሰጠው ያ ባይ ፕሮዳክት እኛን ያደልበናል I'm not kidding ይሄ እኮ this is serious የሆነ ነገር ነው ማወራላችሁ ለከብቶቹ ማደለቢያ የሚሰጧቸው እንትን ኬሚካል it end up to be in our system and then እሱ ያደልበናል እውነት ለመናገር ከስጋ ይልቅ እንደውም በጣም መጠንቀቅ ያለባችሁ ዴኒ የሚለው ልቾ ማደለቢያው ለከብቶቹ የሚሰጠው እኔ ከዚህ ባስተካከል በላም ትቻለኝ ነገር ነው በነገራችን ላይ የውጭ ሀገር ስጋ አሁን እኔ እዛ ቱርክ እያለሁ ብታይ ስጋው ቀይ ነው ስታዩ ኤልሹ ሲያምር ግን አፍሽ ላይ ቴስቱ እንዴት እንደሚዘገነን ሰምታችኋል የወንድ ዘር ስፐርም በጣም እየቀነሰ ነው ላይክ በጣም ላይክ ሪከርድ ብሬኪንግ የሆነ በጣም እየቀነሰ ነው በአሁን ሰዓት እና ምን መሰላችሁ ሶ ኦልሞስት ሁሉም የምንበላቸው ምግቦች በአሁን ሰዓት ጄኔቲክሊ ሞዲፋይድ ናቸው ጄኔቲክሊ ሞዲፋይ ሲያደርጓቸው ቴክኒክሊ ምንድነው የሚያደርጉት እንዳይራቡ ነው የሚያደርጓቸው በእኛ ሀገር ማኮላሸት የሚባል ማለት ነው ሶ ያ ጄኔቲክሊ ትራንስፈር ያደርጋል የሚገርመው ነገር ማለት ነው እና ኦልሞስት ሰው አሁን የወንድ ዘር የስፐርምንትን ካውንት በጣም ዲክላይን እያደረገ ነው that is the main reason why this is happening right now የምንበላው ምግብ especially ከብቶቹን እንትን ስለሚያደርጓቸው ጄኔቲክ ሞዲፊኬሽን በደንብ ስለሚሰራ ማለት ነው ያ ላይክ በደንብ ወደኛ ይተላለፋል እና በጣም like I mean በአሁን ሰዓት is very dangerous honestly speaking የምትበሉት ምግብ watch out ማታረጉ ከሆነ you're going to be fine until you get like you know 40s 50s you're going to be fine ምናምን ከዛ በኋላ ግን extremely decline ነው የሚያደርገው healthአችሁ like extremely decline ነው የሚያደርገው